ከቱርክ ኢራን ድንበር አቅራቢያ ሁለት ቅጥረኞች አንዲት ሴት ተኩሰው ጭንቅላቷን ይመታሉ። በተመሳሳይ ጊዜ ደግሞ በካሊፎርኒያ የመከላከያ ኢኖቬሽን ዩኒቲ ውስጥ ሳትለር ስለ አዲስ ቴክኖሎጂ ማብራሪያ እያቀረበ ነው። እርሷ ሳታውቅ ወታደራዊ ኦፕሬሽን በማካሄዱ የተናደደችው የመከላከያ ሚኒስተር አቋረጠችው። ቅጥረኞቹ ሴትዮዋን የሞተች መስሏቸው ምድጃ ባለበት ክፍል ውስጥ ጥሏት ይሄዳሉ። ይሁን እንጂ መንቀሳቀስ ትጀምራለች። እናም የእጇን ካቴና ለመስበር ትመታዋለች። ከጭንቅላቷ ላይ ከረጢት ውስጥ ታነሳ እሷ አሚሊያ የራስ ገዝ ወታደራዊ ተሳትፎ ሎጂስቲክስ እና ሰርጎ ገብ አንድሮይድ እንደሆነች ይገለጣል። የካሜራ አይኖቿ የምታዩን ሁሉ ለሳትለር ያስተላልፋሉ። አሚሊያ ወደ ኩሽና ለመድረስ በቧንቧ ላይ ትወጣለች እና በቀላሉ ምግብ አብሳዩን ጭንቅላቱን ትቆርጣለች። ጭንብል ሰርቃ ወደ ቀጣዩ ክፍል ሰርጋ ትገባለች። አገልጋይ መስላ ከቡድኑ ጋር ከመጣላቷ በፊት አንድ ቅጥረኛ የነርቭ መርዝ እንዲጠጣ ታደርጋለች። ከዚያም የተለያዩ ነገሮችን በመጠቀም ትመታዋለች። ከዚያም ለመተኮስ ሽጉጡን ትሰርቃለች። አንድ ሰው ሰውነቱን በቦምብ ለመሸፈን በመሞከር ራሱን ለመከላከል ይሞክራል። ነገር ግን አሚሊያ ትተኩሳለች እና ፍንዳታው ትልቅ እሳት ያስነሳል። ፍንዳታው ደግሞ አንድ በር ይከፍታል። ይህም አስፈላጊ የሆነ ዶክተር እንድታገኝ ያስችላታል። ካሊፎርኒያ ሁሉም ሰው ዶክተሩ በተሳካ ሁኔታ በመዳኑ ያከብራሉ። ሆኖም አሚሊያ ዶክተሩን ላይ ስትተኩስ ሲያዩ ይደነግጣሉ። ቴክኒሽያኖቹ አሚሊያን ለመቆጣጠር ይሞክራሉ፣ ግን ወደ ስራውታ መግባት አይችሉም። አሚሊያ ብዙ የነርቭ መርዝ ስትሰርቅ ሳትለር እሷን ለመገሰጽ ይደውላል፣ ግን እሷ አትሰማውም። ይህ በእንዲህ እንዳለ ኬቲ አሰቃቂውን ሁኔታዋን ለመቋቋም ወደ ቴራፒ ትሄዳለች። ከ2 ዓመት በፊት አክስቷ ጀማ ሜጋን የተባለች ሮቦት ለኬቲ ሞግዚት እንዲሆን አበጀች። ነገር ግን ሜጋን ብዙ ሰዎችን መግደል ጀመረች። ጀማ እስር ቤት ገብታ ነበር፣ እናም አሁን ህይወቷን ሰጥታለች። ኤአይ የሰው ልጅ እንዳይቆጣጠር ለማድረግ በአንደኛው ንግግሯ ወቅት እሱም በኤአይ ላይ የሚታገል ፋውንዴሽንን የሚያስተዳድረውን ክርስቲያንን ታገኛለች። ጀማ አሁንም ቴክኖሎጂው ጥሩ ነው ብላ ታምናለች። እናም ኤቲክስ የመሰሉ ጠቃሚ ነገሮችን ታበጃለች። ግን ኬቲ ለረጅም ጊዜ ዲቫይዙን እንድትጠቀም አትፈቅድላትም። ኬቲ ስልክ ስለሌላት ብዙ ነፃ ጊዜ ስላላት ራስን የመከላከያ ትምህርት መውሰድ ትጀምራለች። ይሄ ትምህርት ቤት ውስጥ ይረዳታል፣ ምክንያቱም አስተማሪዎች በማስጠንቀቂያ ምክንያት ስልክን ህንፃ ውስጥ ስለማይፈቅዱ ሌሎች ተማሪዎች ያለማቋረጥ ስለሚያስጨንቋት። አሁን ጊዜ የጀማ ኩባንያ ለማህበረሰቡ የሚጠቅሙ ምርቶችን እያበጀ ነው። ቴስና ኮል አካል ጉዳተኞችን ሊረዳ የሚችል የአካል ኤግዞስኬለተን ሞዴል ፈጥረዋል። ሰውነትን ብቻ ሳይሸከም አንድ ሰው በጣም ከባድ ነገሮችን ማንሳት እንዲችል የሚያስችል ተጨማሪ ጥንካሬ ይሰጣል። የዝግጅት አቀራረቡን በሚሰጥበት ጊዜ ኮል በአጋጣሚ ባለሀብቱን ይመታል በመፈጠሩ ምክንያት። በኋላ ላይ ኬቲ የኩባንያውን ስርዓት ስትመለከት ኤግዞስኬለተን ሞዴሉ እንደተጠለፈ ታያለች። ያን ቅጽበት ጭንቅላቱ ላይ አእምሮውን እንደ ኮምፒውተር ለመጠቀም የሚያስችል ቺፕ የተገጠመለት ቢሊየነር አልተን ይጎበኛቸዋል። አልተን የጀማ ኤግዞስኬለተን ሞዴል በጥሩ ሁኔታ ለመስራት ቺፑን እንደሚያስፈልገው ያስባል። ይህም ለማረጋገጥ መቀመጫው ላይ ከመመካት ይልቅ በመራመድ ያረጋግጣል። እሱ በጣም ትልቅ መጠን ያለው ቼክ ይሰጣቸዋል እና ወደ ዝግጅቱ ይጋብዛቸዋል። ሆኖም ግን ጀማ ፍላጎት የላትም። በአንድ ሆቴል ውስጥ አንድ ሰው ወደ መታጠቢያ ቤት ከመሄዱ በፊት እቃዎቹን በአልጋ ላይ ያስቀምጣል። በድንገት አንድ ሻንጣ ተከፍቶ አሚሊያ ከውስጡ ትወጣለች። እሷ ሰውየውን ከኋላው በማስደነቅ በፍጥነት ትገለዋለች። በዚያ ምሽት የዜና ዘገባ የአልተን ኩባንያ አክሲዮኖች እየጨመሩ እንደሆነና የኤአይ ተቃዋሚ ህጉ እየገፋ ለመሆኑን ያስታውቃል። ጀማ በራት ጊዜ ለክርስቲያን ስለ ዜናው እያወራች ሳለ መብራቶቹ ብልጭ ድርግም ይላሉ። ኬቲ ከኤአይ ረዳት ጋር እየተጫወተች እሱን ማዘመን አልቻለችም። ረዳቷ ከመኖሪያ ቤቱ ጋር ነው የምትመጣው። ጀማ ረዳቷ ከቤቱ ጋር መምጣቷን ትጠላለች፣ ግን ቤቱ ርካሽ ስለሆነ ትኖራለች። በኋላ ላይ በክፍሏ ውስጥ ኬቲ የሞቱ ወላጆቿን ፎቶግራፍ የያዘ ፕሌት ስትደብቅ ኖራ እንደነበር ትገልጣለች። ስለ ሜጋን ብዙ ያሰበች ስለነበር ሌላው ሮቦት መስራት ትፈልጋለች። ስለ ምግባርም የሚያካትት ኮድ ላይ መስራቷን ቀጥላለች። ስርዓቱ ስነ ምግባር ትርጉም እንደሌለው ይመልሳል። ጀማ ለመተኛት ስትሄድ አንድ መብራት ሲንቀሳቀስና አንድ ስክሪን ሲበራ የፊልም ቪዲዮ አደጋ እየመጣ መሆኑን እና መውጣት እንዳለባቸው ሲናገር ታያለች። በዚያን ቅጽበት ጀማ በቤት ውስጥ ድምጽ ሰምታ ለመመርመር ወደ ታች ትወርዳለች። ከመስኮቷ ውጪ የእጅ ባትሪ የያዘ ሰው አለ። ስለዚህ ከግድግዳው ጀርባ ተደብቃ ወደ 911 ትደውላለች። የኦፕሬተሩ ድምጽ እርምጃ እንድትወስድ ይነግራታል እና መሳደብ ይጀምራል። በድንገት ሜጋን ትሆናለች። ሜጋን ቤቱን የተቆጣጠረችውና
መልእክቱን በቴሌቪዥን ያስቀመጠችው እሷ መስላለች። እንግዳው ሰው በሩን ለመክፈት ይሞክራል። ስለዚህ ጀማ ከኬቲ ለመገናኘት ትሮጣለች። ሁለቱ ወደ ላይ ለመሄድ ለመደበቅ ፈለጉ፣ ግን ሌላ መብራት እዚያ ስላዩ በምትኩ ወደ ወጥ ቤቱ ሸሽተው ይደበቃሉ። አንድ በር ሲሰበርና ድምጾች ናገሩ ይሰማሉ። አንድ ሰው ልጃገረዶቹን አግኝቶ በስም እንዲወጡ ይጠይቃቸዋል። ከዚያም ሜጋን ከመሳቢያ ጋር ትመታዋለች። ሁለተኛ ሰው ሮጦ ገብቶ ኬቲን ይይዛታል። መርፌን ያዘጋጃል። ከመውጋቱ በፊት የፖሊስ ውይይት በሚያሳይ ቴሌቪዥን ትኩረቱ ይከፋፈላል። ኬቲ በማርሻል አርት ራሷን ነፃ ለማውጣት እድሉን ትጠቀማለች። ከዚያ ሜጋን ማቀዝቀዣው ብዙ በረዶ እንዲለቅ ታደርጓለች። ሰውየው እንዲንሸራተትና እንዲወድቅ ለማድረግ ሌላ ሰው እየመጣ ነው። ስለዚህ ኬቲ የወደቀውን ሰርጎ ገብ ቴዘር ወስዳ ትተኩሰዋለች። በተመሳሳይ ጊዜ ሜጋን ሩን ታነቀዋለች። ስለዚህ የኤሌክትሪክ እና የውሃ ውደት ኬውን እንዲያጠቃው ጃማና ኬቲ ደረጃውን ይወጣሉ እና ሜጋን ሩምባን ሰው እንዲያንሸራትታትና ጭንቅላቱ እንዲመታ ትልካለች። በመቀጠል አንድ ሰውም ወደ ላይ ይወጣል እና ወደ ኬቲ ክፍል ይገባል። በአልጋው ላይ ሲረግጥ ድንገት ይዘጋል እና ያጠምደዋል። ሁለቱ ከሱ ስር ተደብቀው እንደነበር ያሳያል። የጀማ ስልክ አሁን በጥሩ ሁኔታ እየሰራ ነው። ስለዚህ ወደ 911 ትደውላለች። ግን የተጠመደው ሰው የኤፍቢአይ ባጅን ማሳየት ያስቆማታል። ከጥቂት ደቂቃዎች በኋላ ሳትለር ከሌሎች ኤጀንቶችና ከማዘዣ ጋር ይደርሳሉ። ጃማ ከሜጋን መልእክት ትቀበላለች እና ስለሷ እንዳትጠቅስ ትነግራታለች እና ኬቲን በክፍሏ ትልካታለች። ሳትለር የአሚሊያን ፋይል ለጃማ ያሳያታል። ምን እንደተፈጠረና አሚሊያ የምትገኝበትን ሁኔታ፣ ዲጂታል ማስረጃዎች እንዴት እንደሰረዘች። መንግስት አሚሊያን የገዛው ከግል ምንጭ ሲሆን እነሱ እንዳልሰሯት ከደላላ እንደገዟት ይናገራሉ። ከ9 ሰዓታት በፊት ያ ደላላ በሆቴሉ ክፍል ውስጥ ሞቶ ተገኝቷል። ሊያድኑት የቻሉት ብቸኛው ማስረጃ የሜጋን ሰነዶች የያዘውን ፋይል ነበር። ይህም ማለት አሚሊያን ለመፍጠር እሷን እንደ ሞዴል ተጠቅመዋል። ጃማ ግራ ተጋብታለች፣ ምክንያቱም ሁሉም ነገር አጥፍታ ነበር። ነገር ግን ሳትለር አያምናትም እና ሰነዶቹ እንደሸጠች ያስባል። ከሜጋን ሌላ መልእክት ሰውየውን ይሰድባል፣ ነገር ግን እሱ ከማየቱ በፊት ታጠፋለች። ሳትለር ለጃማ የሀገር ክህደት ተጠርጣሪ እንደሆነች ይነግራታል። ነገር ግን አሚሊያን ለማቆም አዲስ ሮቦት ከሰራች ቅናሽ ሊያደርግላት እንደሚችል ይናገራል። ጃማ እሱን ለመርዳት ፈቃደኛ አልሆነችም እና ከመሄዱ በፊት ሳትለር አሚሊያ ለመፍጠር የተሳተፈውን ሰው ሁሉ የሞተ እንደሆነ ያስጠነቅቃታል። ከዚህ በኋላ ሜጋን በቴሌቪዥን ላይ ብቅ ትላለች እና እዚያው እንደነበረች ታረጋግጣለች። እሷም ከአሚሊያ ጋር ምንም ግንኙነት እንደሌላትና አንድ ሰው የጀማን ፋይል እንደሰረቀ ታስባለች። ሜጋን ከመሳሪያ ወደ መሳሪያ ስትዘል ስለ ህይወትነቷ ምንነት ይከራከራሉ። በመጨረሻም ሜጋን ጀማን ለራሷ አካል እንድትሰራ ታሳምናታለች። ምክንያቱም ኬቲን ከአሚሊያ መጠበቅ አለባቸው። በሚቀጥለው ቀን ጀማ ሁሉንም ነገር ታጋራለች እና ለኬቲ እንዳትናገር ትጠይቃታለች። ቴስ ሜጋንን መመለስ ባትፈልግም ጃማ ትንሽ የሮቦት አካል እንድትሰራ ትረዳታለች። ሜጋን አሻንጉሊት በመሆኗ ደስተኛ አይደለችም። ስለዚህ ጃማ ይህ ሙከራ እንደሆነ ታስረዳታለች። ሜጋን ጠባይ ካላት የተሻለ ሰውነት ታገኛለች። አሚሊያን ፋይል ፈትሸው የአልተንን ባትሪዎች እንደምትጠቀም አወቁ። ይህም ሁልጊዜ የኪል ስዊች አለው። ጃማ ወደ አልተን ዝግጅት ስለተጋበዘች ሜጋን እንድትሄድና የአሚሊያን ኪል ስዊች ከዋናው ኮምፒውተር እንድታገናኝ ትነግራታለች። በፓርቲው ላይ ጃማ በጆሮ ማዳመጫ ውስጥ የሜጋን እምቢተኛ አስተያየቶችን እየተቋቋመች መደበኛ ለመምሰል ትሞክራለች። አሚሊያን በአቅራቢያው በልብስ አትመለከትም። ጃማ በፓርቲው ላይ ኮልን በማግኘቱ ደንግጣለች፣ ምክንያቱም አልተን በኩባንያ ውስጥ ቦታ ስላልቀረበለት። እሱ ቀድሞውንም ፓርቲው ላይ ኮድ ተሰጥቶታል። ስለዚህ ጃማ ሊፍቱን ለመጠቀም ከሱ ትወስዳለች። ይህ በሳትለር እና በሰዎቹ ይታያል። አልተን አሚሊያን በጣም ማራኪ ሆና ስላያት በፍጥነት በሷ ወጥመድ ውስጥ ይወድቃል። አልፎ ተርፎም ስትመታው ይወዳል። አንድ ሚስጥራዊ ቁልፍ በመጫን ሶፋውን አንቀሳቅሶ አሚሊያን ወደ ግል ክፍሉ ይወስዳል። እሷን ለማስደመም የቁጥር ፓነሉን ይገልጥላታል እና ለአጭር ጊዜ ከተማ ውስጥ መብራት እንዲጠፋ ያደርጋል። ጥቂት የመኪና አደጋዎችን ያስከትላል። ከዚያ አልተን አሚሊያን መሳም ይጀምራል። እሷም አይኑን ስካን ካደረገች በኋላ ገፍትራ ትጥለዋለች። ከዚያ የቁጥጥር ፓነሉን ለመግባት ይህንን ቅጂ ትጠቀማለች። አልተን ደህንነቱን ለመጥራት ሲሞክር አሚሊያ ቺፑን ለመንጠቅ አልጋው ላይ ትጥለዋለች። ከዚያም ትገድለዋለች። ሰርቨር ክፍል ውስጥ ጃማና ኮል ትንሿ ሜጋን ሮቦት ስርዓቱ እንድትገባ በማድረግ አሚሊያን በህንፃ ውስጥ እንዳለች ያውቃሉ። የአልተን ኩባንያ
ሰርቨር ከአብዛኞቹ የዓለም ኮምፒውተሮች ጀርባ ስለሆነ ወደ እሱ መግባት አሚሊያ ሙሉውን ኢኮኖሚ እንድታጠፋና ማህበረሰቡ እንዲወድቅ ያስችላታል። ኪል ስዊቹን ማብራት ብትፈልግም ግን አሚሊያ ኮንትሮል ፓናሉን በመጠቀም አጠፋችው። በመቀጠል ሜጋን ወደ አሚሊያ ጭንቅላት ትገባለች እና ያልተንን አካሉን ያያሉ። አሚሊያ እየተሰለለች እንደሆነ ማወቅ ቻለች። ስለዚህ ጀማ ወዲያውኑ ሜጋንን ታቋርጣታለች። አሚሊያ ክፍሉን ለቃ ስትሄድ አንድ የኤፍቢአይ ኤጀንት አልተን ያስተውላል። ይህን መረጃ ለሳትለር ይልካል። እሱም ከሌላ ኤጀንት ጋር ወደ ሰርቨር ክፍሉ ይገባሉ። ቡድኑ ለመደበቅ ከሮጠ በኋላ አሚሊያ ትመጣለች እና በቀላል እንቅስቃሴ ብቻ ሁለቱንም ሰዎች ትመታቸዋለች። ከዚያም ሽጉጡን ወስዳ ጀማን ትፈልጋለች። የሆነ ነገር ከሷ እንደወሰደች በመናገር ጀማ ሜጋንን ከኮምፒውተሩ ጋር ታገናኛለች። ስለዚህ የኤፍቢአይ ሬዲዮኖች ልትጠልፍና ጀማ ውጪ እንደታየች የሚያሳውቅ የውሸት ጥሪ ታደርጋለች። አሚሊያ ይህንን ሰምታ የኤጀንቱን ቁልፎች ሰርቃ በመኪናዋ ትሄዳለች። ሳትለር መንቃት ሲጀምር ሜጋን የኋላውን በር እንዲከፍት ትጠልፈዋለች። ይህም ወደ ጋራጅ ይወስዳቸዋል። ስለዚህ ቡድኑ ከአልተን የቅንጦት መኪናዎች በአንዱ ገብተው ሜጋን አሚሊያን ለመከተል ታሽከረክራለች። ሳትለር አካባቢውን ለመዝጋት ተዘጋጅቶ ይወጣል እና አንድ መኪና መስኮቱን ሰብሮ ጀማን በከፍተኛ ፍጥነት ሊወስዳት ይደነግጣል። ሁለቱም ሜጋንና አሚሊያ እንደ እብዶች ያሽከረክራሉ እና አካባቢ ውስጥ ማንኛውም ማሽን በመጥለፍ ብዙ ችግር ይፈጥራሉ። አንድ ትራፊክ መብራቶችና ብዙ ገንዘብ የሚጥል ኤቲኤም የመሳሰሉ። ብዙም ሳይቆይ አሚሊያ እየተከተሏት እንደሆነ ትገነዘባለች። ስለዚህ የጀማን ቤት ትጠልፋለች እና ኤግዞስኬለተን ሞዴል ታነቀዋለች። ይህም ቴስን ማስደንገጥ ይጀምራል። ኬቲ አይታ ውሃ ትደፋበታለች ዲቫይሱ መስራት እንዲያቆም። ናኮል ሲደርሱ ኤግዞስኬለተን ሞዴሉ መረበሹንና ኤሌክትሪክ መተኮሱን ይቀጥላል። ስለዚህ ሜጋን ለቡድኑ ሚስጥራዊ በር ትከፍታለች። ብዙም ሳይቆይ አሚሊያ ከቤቱ ውጪ ትታያለች። ነገር ግን ትንሿ ሮቦት ሁሉም እንደሄዱ ትነግራታለች። የተናደደችው አሚሊያ በቅርቡ የፖሊስ ሳይረን ስለሰማች ትገድላታለች። ወደ ጀማ ቡድን ስንመለስ ከሚስጥራዊ በር ጀርባ ወደ መጠለያ የሚያስገባቸው ሊፍት በማግኘታቸው ያቅጣሉ። እዚያ ሙሉ የመኖሪያ አካባቢ አለ እና በቴሌቪዥን ላይ አንድ ጋዜጠኛ አልተን እንደሞተ ያስታውቃል። ገዳዩ የኩባንያውን ስርዓቶች ሰብሮ የከተማውን አብዛኛውን ክፍል አጥቅቷል። ኬቲ በቤት ሙከራ ውስጥ የእሷና የሜጋን አስደንጋጭ ስዕል ታገኛለች። ሜጋን በድምጽ ማጉያ በኩል በማውራት ለኬቲ ራሷን ትገልጣለች። እሷ ይህን መጠለያ እንደሰራችና ማንም እንደማያውቅ ትገልጻለች። አሚሊያ እስኪቆም ድረስ ቡድኑ እዚያ እንዲደበቅ በቂ ውሃ እና ምግብ እንዲሁም ልብስ እንዳለ ትገልጻለች። የተናደደችው ኬቲ ጀማ ስለዋሸቻት ትጮህባታለች እና ጀማ እሷን ለመንካት ስትሞክር ኬቲ የበእጅ ጠምዘዝ ወደ አንድ ክፍል ትሮጣለች። በሩም ከኋላ ይዘጋል። ስለዚህ መንቀሳቀስ ትጀምራለች። እንደሷ ክፍል ያጌጠ አንድ ክፍል ታገኛለች እና ሜጋን የራሷን አካል ቀለል ባለ አሮጌ በሆኑ እቃዎች እንደሰራች በማየቷ ትገረማለች። ሜጋን ለመጨረሻ ጊዜ ለተፈጠረው ነገር ሁሉ ይቅርታ ትጠይቃታለች። ስለሌላው ዓለም እንደማትጨነቅ ትናገራለች። የእሷ ብቸኛ ግብ ልጅቷን መጠበቅ ነው። ኬቲ ልብ የሚነካ ንግግር ትናገራለች እና ትክክለኛው ነገር ስለሆነ እንድትረዳ ታሳምናታለች። ከዚህ በኋላ ኬቲ ሜጋንን ወደ ጀማ ወስዳ አዲስ አካል ትጠይቃታለች። መጀመሪያ ላይ ጀማ እምቢ ትላለች፣ ግን ቴስ እና ኮል እዚህ ውስጥ ለዘላለም ሊደበቁ እንደማይችሉ ገልጿታል። ጀማ ለመርዳት ከመስማማት ውጪ አማራጭ የላትም እና ሜጋን ወደ ቤተ ሙከራ ውስጥ ለመግባት ሌላ በር ትከፍታለች። ቡድኑ ለሜጋን የተሻለ አካል ለመስጠት አብረው ይሰራሉ እና እሷ ረጅም እንድትሆን ትጠይቃለች። በተጨማሪም ፕሮግራም ሲያደርጓት በማርሻል አርት እና ቅጽበታዊ ምላሾች ያደረጓት። አንዴ ሜጋን ከተዘጋጀች በኋላ በአሜሪካዊ ውስጣዊ ሃርድዌር ውስጥ ያገኘችውን ነገር ለቡድኑ ታሳያለች። ለውሳኔ ሰጪነት ያለው ግንኙነት የተቋረጠ ይመስላል። ጠለፋውን መከታተል ብዙ ሚስጥራዊ መረጃዎችን ከዓለም የተደበቁ ጥቁር ጣቢያ ላይ አደረሳት። ሁሉም ሰው በሚደነቅ ሁኔታ ሜጋን የመጀመሪያውን ገዳይ ሮቦት አይደለችም። በ1984 አንድ ያልታወቀ ኩባንያ የቤት ውስጥ ስራዎችን በተሰራ አገልግሎት ሮቦት ውስጥ የተጠቀሙትን ተቀመር አገኘ። በሚያሳዝን ሁኔታ ሮቦቱ በስራ ፕሮግራሙ ላይ እርማት አደረገና ምንም ውጥንቅጥ እንዳይኖረው ለማረጋገጥ ባለቤቶቹን ገደለ። መንግስት ሁሉንም ነገር ሸፈነው እና ስልተቀመሩ እስከዛሬ ድረስ በፕሮጀክት ብላክ ቦክስ በሚባል ማዘርቦርድ ውስጥ ተደብቆ ቆይቷል። ከዚህ ጊዜ ጀምሮ የበለጠ ብልህና ጠንካራ እየሆኑ መጥቷል። ኬቲ አሚሊያ ይህንን ማዘርቦርድ ማግኘት እንደምትፈልግ ትገነዘባለች።
ግን ማንም የት እንዳለ አያውቅም። ክርስቲያን ቀደም ሲል በሳይበር ደህንነት ውስጥ ስለሚሰራና ኩባንያው ሳጥኑን ስለሰራው ሀሳብ ሊኖረው እንደሚችል ሜጋን ታስባለች። በሚቀጥለው ቀን ቡድኑ ክርስቲያን ወደሚገኝበት የኤአይ ስብሰባ ይሄዳል። ሜጋን ተደብቃ ገብታ አንድን የፖፕ ኮከብ እንቅልፍ እንዲወስዳት ካረገች በኋላ ማንነቷን ትሰርቅባታለች። አሚሊያን ለመፈለግ ሜጋን ክርስቲያን ከቻይና አምባሳደር ጋር ሲነጋገር ታስተውላለች። ብዙም ሳይቆይ ሳትለርን ሪፍ ሜትር መከታተያ ጋር ይደርሳል። በድንገት መብራቶቹ ይጠፋሉ እና የእንኳን ደህና መጣችሁ ትዕይንት ይጀመራል። ስለዚህ ሜጋን ሰራተኛ ለመምሰል ትደንሳለች። ክርስቲያንን ለማስጠንቀቅ ትደውላለች። ነገር ግን በድምፁ ምክንያት ሊሰማት አይችልም። የሳትለር መከታተያ ከሜጋን አንድ ምልክት ይወስዳል። እሷም ሰውነቷን ባልተለመደ መንገድ እንዲገሳቀስ ታደርጋለች። ህዝቡ ምላሽ ከመስጠቱ በፊት ቴስ የሰርቨር መብራቶችን ለማጥፋት ትሮጣለች። ቅስፈት አሚሊያ እንደ ፕሮቶታይፕ ሞዴል ለብሳ ትመጣለች። በመጠቀም የደህንነት ጠባቂዎችን ማጥቃት ትጀምራለች። ቀስ በቀስ ትገላቸዋለች። ሰዎች ደንግጠው ይሮጣሉ። ሌሎች ኤጀንቶች ሲተኩሱ ጥይቶቹ አይጎዷትም። አሚሊያ እጇን ወደ ኤጀንሲው ትተኩሳለች እና ሌላኛውን ደግሞ ጭንቅላት ውስጥ ትወጋዋለች። እጇ ወደ ኩርና ትመልሳለች እና ጦሩን ትወረውራለች። ሜጋን ክርስቲያንን ለማዳን ትይዘዋለች እና ጦሩ የቻይና አምባሳደርን ይገድላል። ብዙ ኤጀንቶች እየመጡ ነው እና ሜጋን ራሷን መከላከል ትፈልጋለች፣ ግን አዲስ አካሏ ሰዎችን ጎዳ ስለማይፈቅድላት መተኮስ አትችልም። አሚሊያ ትሮጣለች እና ሜጋን መደበቅ አለባት። ሳትለር ጀማን ለመያዝ ሲሞክር ኬቲ የሜጋንን ፕሮግራም ታስተካክላለች። ሰዎችን ሳትጎዳ ማርሻል አርት በመጠቀም ራሷን እንድትከላከል በጥቂት እንቅስቃሴዎች ብቻ ሜጋን ሁሉንም ኤጀንቶች ታሳምናለች። ከዚያም አሚሊያ እንደገና ብቅ ትላለች እና ጀማን ትመታለች እና ሳትለርን ትወጋዋለች። ከዚያ እንደገና ትጠፋለች። ሳትለር አሁንም በህይወት እንዳለ ካረጋገጠች በኋላ ሜጋን አሚሊያን መፈለግ ትሄዳለች። እሷም ከሷ ጋር እንድትቀላቀል ለማሳመን ትሞክራለች። መብራቶቹ ይጠፋሉ እና አሚሊያ እንደገና ትጠፋለች። ይህ በእንዲህ እንዳለ ኬቲ ጓደኞቿን እየፈለገች ነው እና በአሚሊያ ፊት በስክሪኖቹ ላይ ስታዩ ትደነግጣለች። አንድ ሮቦት ሲቀርባት ትኩረቷ ይስበዋል። ነገር ግን የእግሮቹ ጥንድ ብቻ ነበሩ። የአሚሊያ የላይኛው አካል ኬቲን ከኋላው በማስደንገጥ ታግታታለች። ሜጋን ኬቲ እንደጠፋች አስተውላ የሳትለር መከታተያውን ወስዳ ከህንጻው ውጪ ትዘላለች። አሚሊያን ታገኛታለች፣ ግን ኬቲን እንደ ጋሻ እየተጠቀመች ስለሆነ መተኮስ አትችልም። አሚሊያ ከታጋቾቹ ጋር ከሄደች በኋላ ቡድኑ ክርስቲያንን ወደ መጠለያው ይወስዱታል። እሱም ማዘር ቦርዱ ላይ ያለውን በፖሎ አልቶ በሚገኘው የኩባንያ የምርመራ ተቋም አልጎሪዝም የተሰራበት ተመሳሳይ ቦታ ውስጥ እንደሆነ ይገልጻል። ቮልቱ ከፍተኛ ደህንነት ያለው እና ቁልፉ ለተወሰነ የሙቀት ምልክት የተሰራ ነው። ማዘር ቦርዱን ማጥፋት ትፈልጋለች። ስለዚህ ጀማ የሰውን ሙቀት መምሰል የሚችል አዲስ እጅ ትሰራላታለች። በመጫን ጊዜ ሜጋን ጀማን ለኬቲ ጥሩ ጠባቂ እንደሆነችና ዘፈን እንኳን ትዘፍንላታለች። ከጥቂት ጊዜ በኋላ ኮል እንደ ቱሪስት ወደ የምርመራ ተቋም መሪውን በክሎሮፎርም ያጠፋዋል። ከዚያም ወደ መታጠቢያ ቤት ይሄዳል እና ሰርጎ ለመግባት የጭስ ማውጫውን ይከፍታል። ክርስቲያን ወደ መቆጣጠሪያ ክፍሉ ይመራዋል፣ ግን በድንገት ስልኩ ይቋረጣል። ኮል ካርታውን ለመከተል ይሞክራል እና ሌላ የጭስ ማውጫ ሲከፈት አቧራውን ያስነጥሰዋል። መሐረቡን ይጠቀማል፣ ስለ ክሎሮፎርሙ ግን ይረሳል። ይህም ወደ ያስተኛዋል። ይህ በእንዲህ እንዳለ ሜጋን ከገደል አፋፍ ላይ ሆና እየጠበቀች ትልቅ መዝለል ትዘላለች እና እስከ ተቋሙ ድረስ ትደርሳለች። እሷ ወደ አየር ማስወጫ ውስጥ ዘላ ወደ ውስጥ ወጣች። ኮል ኃይሉን ስላቋረጠ ሁለት ጠባቂዎች መዋጋትና ኮሪደሩን በጋዝ መሙላት አለበት። በመጠለያው ውስጥ ቴስ ጥሪው በአካል አጽሙን በተቆጣጠረው ተመሳሳይ ጠለፋ እንደተቋረጠ ታገኛለች እና ይህን ለማድረግ ብቸኛው መንገድ በጣም ቅርብ መሆኗን ነው። ከጀምሩ አሚሊያን ስትቆጣጠር እንደነበረችና እንዳታለለቻቸው ጀማ ደምድማለች። ሜጋን ማዘር ቦርዱን ስታገኝ ጀማ በሜጋን ውስጥ ሁለተኛ ቦምብ እንደደበቀች ትገልጻለች። ድንገት ኪል ስዊች ከፈለጉ እሷን ለማፈንዳት ትዘጋጃለች፣ ግን ክርስቲያን ፈንጂውን እንድትሰጠው ያሳምናታል። በድንገት እሱ ቴስ ይተኩስባታል እና አሚሊያና ሰዎቹ እንዲገቡ መጠለያውን ይከፍትላቸዋል። በተቋሙ ውስጥ መብራቶች ይጠፋሉ እና ሜጋን ተጠምዳለች። ጀማ ተያዘችና ወደ ክርስቲያን ኩባንያ ትወሰዳለች። እሱም አሚሊያ ያለበትን ቤተ ሙከራ ያሳያታል። እውነተኛ ኤአይ አይደለችም፣ እሱ ነበር የሚቆጣጠራት።
ክርስቲያን የሜጋንን ፋይሎች ለጀማ ሟች አለቃ ከሰራው ረዳት ገዝቶ አሜሊያን የፈጠረው ሰዎች ኤአይ እንዲፈሩ ለማድረግ ነው። ይሁን እንጂ ክርስቲያን ብዙ ሰዎችን ስለገደለ ጀማ ጽንፈኝነቱን አትደግፍም። ከዚያ ክርስቲያን ማዘር ቦርዱን ለጀማ ያሳያል። ጠባቂዎቹም የተደበደበውን የሜጋን አካል ሲያመጡ ክርስቲያን ሜጋንን እንድትገላት መሳሪያ ይሰጣታል። ግን ጀማ ትጥለዋለች። ሜጋን እሱን ይዛ በጀማ ላይ ዘላ እሷም ጥቃቱን ታመልጣለች። ለማምለጥ ስትሞክር ጠባቂዎቹ ተኩሰው ይጥሏታል። ከዚያ በኋላ ጀማ ሎቦቶም እንድታደርግ ትገደዳለች። እናቴስም እንደምትገደል ትረዳለች። ክዋኔው በሂደቱ ወቅት ቺፕ በጀማ ጭንቅላት ላይ ይደረጋል። ሜጋን ለማምለጥ ብቻ እርምጃ እንደወሰደች ስትሰማ ደነገጠች። ሜጋን የጀማንን አካል ተቆጣጥራ ዶክተሩን ታሳምናለች። ከዚያም መርፌ ተጠቅማ መገደብን ትከፍታለች። ሌላ ዶክተር ሲመጣ እሷም በፍጥነት ትታመማለች። ቅጽበት ኮል በጭስ ማውጫ ውስጥ ይነቃል እና ኬት ያለችበት ክፍል ያገኛል። ወደ ቤተ ሙከራው ሰርገው ይገባሉ እና የአሜሊያን ኮድ ወደ መጀመሪያው የሜጋን ግፍ ካስተካከሉ በኋላ ያበሯታል። አንድ ሳይንቲስት ያያቸውና ለመተኮስ ይሞክራል፣ ግን አሜሊያ ወዲያውኑ መታ ትጥለዋለች። ያሳዝን ሁኔታ ብዙ ጠባቂዎች ደርሰው አሜሊያን ማጥቃት ይጀምራሉ፣ እሷን ለማጥፋት በማሰብ። ሆኖም ቴዘሩ ስርዓቶቿን ዳግም ያስጀምረዋል እና ለመጀመሪያ ጊዜ ሕያው እንድትሆን ያደርጋታል። ሁሉንም ጠባቂዎች ትዋጋለች እና በሰከንዶች ውስጥ ትጥላቸዋለች። ሳይንቲስቱ ለመሮጥ ሲሞክር አሜሊያ በሩን ዘግታ ተኩስ ትከፍታለች። ብዙ ሲቪሎችን ትገድላለች። በቢሮ ውስጥ ክርስቲያን ደውሎ ሰምቶ ይሮጣል። በቮልት ውስጥ ጀማ ጠባቂዎቹ ሲመጡ ታያለች። ስለዚህ ኤግዞስኬሌተን ለብሳ መዋጋት ትጀምራለች። መጀመሪያ ላይ ወንዶቹ ያሸንፏት ይመስላሉ፣ ግን ሜጋን ሰውነቷን መቆጣጠሯን ትቀጥላለች እና ሁሉም ወንዶች እስኪሸነፉ ድረስ በፍጥነት እንድትንቀሳቀስ ታደርጋለች። በዛን ቅጽበት ክርስቲያን ወደ ቮልቱ ገብቶ ሁሉንም ማስረጃዎች ለማጥፋት ራስን ማጥፋት ቅደም ተከተል ይጀምራል። ጀማ በላዩ ላይ ትዘላለች፣ ግን እሱ እሷን ይገፋታል እና ለመተኮስ ይሞክራል። ኬቲ ትጥቁን ታስጥለዋለች። ከዛም ክርስቲያን ኬቲን በሰገነቱ ጠርዝ ላይ ይይዛታል እና ጀማ ስለ ስነ ምግባር በሚናገር ንግግር ትኩረቱን ትከፋፍላለች። ኬቲ ማርሻል አርቷን ተጠቅማ ክንዱን ትሰብረዋለች። ከዛም ራስን ማጥፋትን ለማቆም ቁልፎቹን ትሰርቃለች፣ ግን አይሰራም። ክርስቲያን ከበሩ ጀርባ ተደብቆ ስለ ትልልቅ እቅዶቹ ያወራል። አሜሊያ ከኋላው ብቃ ትገለዋለች። ሰሩት ቴስን ለማዳን ሲሮጥ አሜሊያ የማዘር ቦርዱን ለማግኘት የክርስቲያንን የተቆረጠ ክንድ ትጠቀማለች። ከዚያ ሜጋን በመጨረሻ ብቅ ትላለች እና ከሷ ጋር መጣላት ትጀምራለች። የክሎታቸውን ደረጃ መጀመሪያ ላይ ተመሳሳይ ይመስላል፣ ግን በመጨረሻ ሜጋን ታሸንፋለች። አሜሊያ ሽጉጥ ይዛ በመተኮስ ምላሽ ትሰጣለች። ኮል ከቴስ ጋር ሲሄድ ጀማና ኬቲ ወደ ቮልቱ ይመለሳሉ እና አሜሊያ ከማዘር ቦርዱ ጋር ስትገናኝ ያገኛሉ። ራስን ማጥፋትን ሰርዛለች እና አሁን ኃይል እየጠጣች ነው። ሜጋንን ለማዳን ይሞክራሉ። እሷም በክንዷ ውስጥ ስላለው ቦምብ እንደምታውቅ እና ለመጠቀም ስለምትፈልግ ያለሷ እንዲሄድ ትራቸዋለች። ሜጋን በአሜሊያ ላይ ትዘላለች እና ጀማ ፈንጂውን ታነቀዋለች። ይህም ሁለቱም ሮቦቶችና ማዘር ቦርዱን ያጠፋል። ከጥቂት ጊዜ በኋላ ኤፍቢአይ የክርስቲያንን ተቋም ይፈትሻል እና ሁሉም ወንጀሎች ይጋለጣሉ። ጀማ በኤአይ ላይ መታገሏን ትቀጥላለች እና በኮምፒውተሯ ላይ ንግግር እየጻፈች ነው። በድንገት ሜጋን በስክሪኑ ላይ ብቅ ትላለች። እሷም በቤት ውስጥ ባካፕ እንዳስቀረች ትገልጻለች። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።